ሶመር እየተጨቃጨቁ እናቱን ጥሏት ሊሄድ ሲነሳ ቆይ ትለውና ኢንቨሎፕ ውስጥ የታሸገውን ፎቶ ትሰጠዋለች። ቀጥላም ራስ ወስን ትለዋለች። ምንድነው እያለ ከፍቶ ሲያየው የሚወዳት ሚኔ ከሌላ ወንድ ጋር ሆቴል ውስጥ ተቀጣጥራ ጊዜ እያሳለፈች የሚያሳዩ ፎቶዎች ናቸው። በጣም ይደነግጣል። እሷም ትለዋለች አየህ እነዚህ የምትመለከታቸው ከኢንግላንድ ከመመለሷ በፊት ነው የኔ ሞኝ ልጅ፣ አይንክን ክፈት ያረገዘችው ከኒሃት ነው ብላ መርዶን ታረደዋለች። ሚኔ ብሎ ድንገት ሲጠራት የእርግዝናው ስሜት የረበሻት መታጠቢያ ቤት የነበረችው ሚኔ ደንግጣ ወደ ታች ስትወርድ የልጁ አባት ኒሃት ነው። ውዴ ነይ ሰርፕራይዝ አለሽ፣ ቆንጆ ጀልባ ገዝቻለሁ። ምን ነው ደስ አላለሽም? በአንዱ ጎን ሚኔ የሚል ጽሑፍ በሌላ ጎን ደግሞ ዴኒዝ አጽፌበታለሁ ሲላት ግራ ገብቷት ዴኒዝ ትለዋለች። አዎ ብሎ እጁን ሆዷ ላይ አድርጎ የልጃችን ስም ነው ይላታል። ሴት ወይስ ወንድ? ለነገሩ ለሁለቱም ስም ምቹ ነው ይላታል። መንጭቃው ትነሳና ይህ ያንተ ልጅ አይደለም ኒሃት፣ ወደ ኋላ መመለስ አልፈልግም ስትለው ተናዶ ይነሳና አሁንም ህጋዊ ሚስቴ ነሽ፣ ስለሱ እንዳትረሽ ይላታል። ማስፈራራቱንም ቀጥሎ ሶመር ስለዚህ ነገር እንዲያውቅ ባላደርግ መልካም ነው አይደል? አንዲት ትዳር ያላት ሴት ሌላ ትዳር ካለ ወንድ ጋር ማርገዟ በጣም አሳፋሪ ነው። እንባ ባይኗ ሞልቶ እባክህ ኒሃት ተወኝ፣ ተረዳኝ፣ እኔ አንተን አላፈቅርህም። ሰብስክራይብ አድርጉ፣ ላይክ ከወደዳችሁት ደግሞ ለምትወዱት ሰው ሼር አድርጉ። የወደዳችሁትን እንዲህ እንቀጥላለን። ሶመር ያበደ ሲከንፍ ሚኔ ወዳለችበት ቤት ደርሶ እያንኳኳ ኒሃት አልሄደም ኖሮ በሩን ከፈተለት። ኦ አቶ ሶመር ግባ እባክህ ሲለው ሶመርም ምን ትሰራለህ እዚህ ይለዋል። ይህ ቤት የሚኔ እንደሆነ አውቃለሁ፣ ታዲያ እዚህ ምን ትሰራለህ ይባላል እንደ ይለዋል መልሶ ለሶመር። ሚኔ የት ነው ያለችው? ትንሽ አረፍ ብላለች ሲለው ሶመር የያዘውን እናቱ የሰጠችውን ፎቶ አውጥቶ ይህ ያንተ ነው ብሎ ይሰጠዋል። ለሚኔም እንድታስተላልፍላት ብሎ መልእክት ይነግረዋል። በዚህ ሰዓት ከውስጥ ሆና ሚኔ የሚሆነውን እየተከታተለች ነበር። ሚኔም ለኒሃት ምንድነው ስትለው እነዚህን ፎቶዎች በፍሬም አስቀምጧቸው ብሎ ነው የሄደው ብሎ ይሰጣታል። አውጥታም ስትመለከታቸው ትንፋሽ ማውጣት አቅቷት በእንባ የታጠበች እጆቿ የተንቀጠቀጡ ፎቶዎቹን መሬት ላይ ትዘረግፈዋለች። እዚህኛው የፊልሙ ሲን ላይ የዴሪያ ጓደኛ በሞተር መጥቶ ዴሪያን ወደምትሄድበት ሊያደርሳት ያም ማለት አባቷ እንድትጠይቅ ወደ ሆስፒታል ወስዷታል። ቱርካንና ዶኒዩሽን በረንዳ ላይ ሆነው ቻው እያሏት በቅጽበትም ሶመር በመኪና ደግሞም የዶኒዩሽን ፍቅረኛ ለብቻው የአባቱን መኪና ይዞ ሲመጣ በር ላይ ይገጣጠማሉ። ሶስቱም አቻዎቻቸው መጡ ማለት ነው። ሶመርም ሁሉንም መሱትን ጨምሮ በሱ መኪና ሆስፒታል ይዟቸው ይሄዳሉ። እንደደረሱም ወርደው ከመኪና ወደ ሆስፒታል ሲገቡ ቱርካንን ቆይ አንዴ ማናግርሻለሁ ብሏት ወደ ኋላ ያስቀራታል። ይኸውልሽ የወርቁን ጉዳይ ፈትቼዋለሁ፣ ገዝቼም ለእናቴ መልሼላታለሁ፣ እንድትጨናነቂ አልፈልግም ሲላት አይ ወላጆቼ ባለዕዳ እስከሆኑ ድረስ ረፍት አይሰማኝም፣ ሰርቼም ቢሆን ዕዳዬን እከፍላለሁ ስትለው ምን ማለትሽ ነው? በእኔና በአንቺ መሃል የምን ዕዳ ነው? ደግሞም አጎትሽ አስጎድዶሽ ነው። ደግሞም እሱንም ሳየው ጥሩ ነገር ያለው አይመስለኝም። ያው አዋይተሽኝ ቢሆን ጥሩ ነበር፣ ግን ቢሆንም የሆነው ሆኗል ይላታል። አቶ ሳዳይክ ያለበት ክፍል ሁሉም ተሰብስበው ቤተሰቦቹ እስኪነቃ እየጠበቁት የሚያሳድገው መሱት በጣም እየተብረከረከ የአቶ ሳዳይክን እጅ ይዞ አባቴ ሳዳይክ ተነስ እባክህ ተነስ ሲለው ከማደንዘዣው ይነቃል። ኦ አምላኬ በህልሜ ሁላችሁንም ተሰብስባችሁ አይቻችሁ ነበር፣ አሁን በእውን ተሰብስባችሁ ስላየኋችሁ ፈጣሪ የተመሰገነ ይሁን ብሎ ደስ ይሰኛል። ፋቲህም እቤት ሄዶ እነ ሶመርንና በጠቃላይ ቤተሰባቸውን ስላጣቸው ከነ ሂክመት በር ላይ ቁጭ ብሎ ሲጠባበቅ እነሱም ከሆስፒታል ሲመለሱ ያገኙትና ሳዳይክን ማግኘት እንዳልቻልኩ ብሎ ሲነግራቸው ሁለተኛ እነሱም በራቸው ላይ ድጋሚ እንዳይደርስ እየነገሩት ያደረከውን ደግሞ ሂድና ሆስፒታል እይ ብለው ይሸኙታል። ሆስፒታልም ደርሶ
ክፍሉ ገብቶ ወንድሜን መጠየቅ እፈልጋለሁ ብሎ ሲል ሁሉም ይከለክሉታል። የዴሪያና ዶኒሹን ፍቅረኞች አልሄዱም ነበርና ግርግሩን አይተው ጠጋ ሲሉ ሁኔታው ስላልጣመው ሶመር እንነጋገር ያለውን ጥያቄ ተቀብሎ ፋቲህ ወደ ውጪ በሰላም ይወጣል። ሶመርም ደግሞ ምን የበለጠ ለማናደድ ነው እዚህ የመጣው ሲለው ፋቲህ መልሶ ምን ማለት ነው? እኔን እንደ ጠላት ለምን ትመለከተኛለህ? ይለዋል ሊዋሸው እየሞከረ። ቀጥሎም የውሸት ማሳመኛውን ሲለፈልፍበት በቃ ከነዚህ ሰዎች ራቅ፣ ሁሉም ይረጋጉ፣ ያኔ እውነት በትክክል አንተ ለወንድምህ ታስብለታለህ ማለት ነው ይለዋል። ወደ ቤታቸው ተመልሰው ቤት እያስተካከሉ የነበሩት ሶስቱ እህትማማቾች ድንገት ወይዘሮ ሩቻን እቤታቸው መታ ታንኳኳና ቱርካንን እንነጋገር ብላት በመኪና ይዛት ይሄዳሉ። መኪና ውስጥም ገብተው ቱርካን ወዴት ነው የምንሄደው ስትላት ሩቻን ወደኛ ቤት ነው ትላታለች። ወደ ቤት መሆኑን ባውቅ አልገባም፣ አቁመው ሹፌር አቁመው፣ አለበለዛ በሩን ከፍቼ ዘላለሁ ስትል ወይዘሮ ሩቻን ለሹፌሩ እንዲያቆም ትዕዛዝ ትሰጠውና ወርደው መነጋገር ይጀምራሉ። አሁንም ወይዘሮ ሩቻን መሳለቋን ያላቆመችው ለቱርካን ያደረኩላችሁን ነገር አየሽ፣ በአባትሽ ህመም ቤተሰባችሁን አሰባሰብኩላችሁ፣ አንድ አደረኳችሁ ትላታለች። ቱርካንም አንቺ ምን አይነት ሴት ነሽ ግን? አንቺ የሰውን ህመም እንደ መልካም አጋጣሚ የምታዩ በቃ በጣም ይከፋታል። ወይዘሮ ሩቻንም አላበቃችም። አሁን አባትሽ በሰላም ተሽሎት ቤት እንደተመለሰ ቀጥ ብለሽ አንቺም ወደ ቤታችን ትመጪያለሽ፣ ከቤተሰቦችሽም ትርቂያለሽ ብላ መልእክት ትሰጣታለች። የዕቃ ማጠቢያ ሲንክ ተበላሽቶ የነ ቱርካን ቤት ሶመር ደውሎ ሊያስተካክልላቸው ቤት መጥቶ ከነ ዶኒሽና ዴሪያሽ ፍቅረኞች ጋር እየሰሩ እንዳለ ውሃው ፈንድቶ ሲበሰብሱና ከሴቶቹም ጋር ሲሳሳቁ ቀጥሎም ሴቶቹ የራሳቸውን ልብስ ለፍቅረኞቻቸው ሲሰጧቸውና ቱርካንም ለሶመር የአባቷን ልብስ ስትሰጠው እናያለን። ሶመርም በዚያ ሰዓት ለቱርካን እጇን ይዞ እንዲህ ይላታል፣ እኔ በዚህ ሰዓት እጅግ ማሰብ አልቻልኩም፣ ስለዚህ ስለ ጋብቻችን አንቺ የፈለግሽውን መወሰን ትችያለሽ ይላታል። አሁን መልካም ዜና እንሰማለን። አቶ ሳዳይክ ሕክምናውን ጨርሶ ሲወጣ ያሳየናል። እኔ ልጆቼን በጣም ናፍቄያለሁ፣ ስራዬም በጣም ናፍቆኛል ይላቸዋል። እነሱም አይ ግድ የለም አሁን ትንሽ ረፍት ማድረግ ይኖርብሃል፣ ሁሉም በጊዜው ይደርሳል ይሉታል። ሶመርም አቶ ሳዳይክን ወደ ቤት ሊወስድ መኪና ውስጥ እንደገቡ ሚኔና ኒሃት ሆስፒታል በመኪናቸው ከች ሲሉ ይገጣጠማሉ። ኒሃትም ለሶመር ሚኔ ክትትል ስላላት ነው የመጣ ነው ብሎ ባሽሙር ያበሽቋል። የዛሬው ሲን እዚህ ላይ ያበቃል። እንዴት አያችሁት? እጅግ አጓጊነቱ እንደቀጠለ የሚገኘው የወፍ ጎጆ ቤተሰብ ታሪክ እንዲህ እያለን እዚህ ደርሰናል። ከወደዳችሁት አሁንም ላይክ አድርጉ። ሰብስክራይብ ያላደረጋችሁ እጅግ ብዙ ናችሁ። እስከሚቀጥለው ሳምንት መልካም ጊዜ